ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 2 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናውን በማስቀደም የምናሰማችሁ ይሆናል። በብልባላና ይምርሃነ ክርስቶስ መካከል ዞራምባ፣ አርባዕቱ እንስሳ ቀጠናና አሞራ በር በተባሉ በሶስት አቅጣጫዎች በተደረገ ተጋድሎ 38 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ተሰምቷል። ከአንድ ክፍለ ጦር በላይ የሚሆኑ የአገዛዙ ወታደሮች ዙ 23ና ሌሎች ከባባድ መሳሪያዎችን ታጥቀው በከፈቱት ውጊያ በጥቂት የፋኖ ቃኝ አባላት የተወሰደባቸውን የመልሰው ማጥቃት እርምጃን መቋቋም አቅቷቸው ይህን ሁሉ እልቂት ሲከናነቡ የተመለከቱ ሰዎች በፋኖ ጥንካሬና ይበገሬነት ተገርመው ድንች ቢወፈር በሹካ ይነሳል እንዲሉ አስችሏቸዋል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን ጠላትን ካምፑ ድረስ በመሄድ በርካታ ወታደሮችን አስከድቶ የማምጣት ስኬታማ ኦፕሬሽን ማካሄዱን ፋኖ አስታወቀም። የዳውንት ወረዳ መቀመጫ በሆነችው ኮርባ ከተማ የተካሄደው ኦፕሬሽንን ተከትለው አገዛዙ ሰዓታትን የፈጀ በድሮን የታገዘ ውጊያ ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ እልቂት እንደደረሰበት ታውቋል። በዚህም የአካባቢው ነዋሪዎች ለኪሳራ የጣፈው ቢነግድ አይተርፈው ሲሉ ተርተውበታል። መረጃውን በዝርዝር አሰናድተነዋል። በሌላኛው መረጃችን በጉና በየምድር ወረዳ ክምር ድንጋይ ከተማ በተፈጸመ ደፈጣ ጥቃት የኮሎኔልነት ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥ ከነአጃቢዎቹ እርምጃ ተወስዶበታል። በተመሳሳይ ከደልጊ ወደ ጨዋሂት በተሽከርካሪ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ የሽምቅ ጥቃት በርካታ ወታደሮች ማለቃቸው ታውቋል። በክምር ድንጋይ እርምጃ የተወሰደበት ኮሎኔሉ አጃቢዎቹ ሙትና ቁስለኛ የተደረጉ ሲሆን በአሁን ሰዓት በደብረ ታቦር ሆስፒታል የኮሎኔሉን ሕይወት ለማትረፍ ከፍተኛ ርብርብ እየተደረገ መሆኑ ታውቋል። መረጃውን በዝርዝር አሰናድተነዋል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነ የእነዚህን መረጃዎች ዝርዝርና ሌሎች የዛሬ ጥንቅሮችን ታደምጣላችሁ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ጠላትን ካምፑ ድረስ በመሄድ በርካታ ወታደሮችን አስከድቶ የማምጣት ስኬታማ ኦፕሬሽን ማካሄዱን ፋኖ አስታወቀም። የዳውንት ወረዳ መቀመጫ በሆነችው ኩርባ ከተማ የተካሄደውን ኦፕሬሽን ተከትለው አገዛዙ ሰዓታትን የፈጀ በድሮን የታገዘ ውጊያ ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ እልቂት እንደደረሰበት ታውቋል። በምስራቅ አማራ ቀጠና የዳውንት ወረዳ መቀመጫ በሆነችው ኩርባ ከተማ ትላንት ጥር 1 2018 ዓ.ም ምሽት 12 ሰዓት ጀምሮ በተካሄደ ኦፕሬሽን ፋኖ ስኬታማ ያላቸው ድሎችን ሲቀዳጅ፣ በአንጻሩ ደግሞ አገዛዙ በርካታ ወታደሮቹ የተገደሉበትና የተማረኩበትን ከባድ ሽንፈት መከናነቡን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አሃዶች ኩርባ ከተማ ውስጥ የሚገኘው የጠላት ሰራዊት ላይ በወሰዱት ጠንካራ እርምጃ ታላቅ ድል ተቀዳጅተዋል። የፋኖ አባላቱ ጠላትን ካምፑ ድረስ በመሄድ በርካታ ወታደሮችን አስከድቶ የማምጣት ስኬታማ ኦፕሬሽን ማካሄዳቸውን ተከትለው በዚህ የተደናገጠው አገዛዙ በድሮንና በሌሎች ከባባድ የጦር መሳሪያዎች የታገዘ ሰዓታትን የፈጀ ከባድ ውጊያ ከፍቶ የነበረ ቢሆንም ነገር ግን የፋኖ አባላቱ ጥቃቱን በአግባቡ በመመከትና አጸፋዊ እርምጃ በመውሰድ ከመጀመሪያው የከፋ ጉዳት አደርሰውበታል። በኩርባ ከተማ ትላንት አመሻሽ 12 ሰዓት ጀምሮ ቦምብ እንደ ዶፍ ዝናብ የወረደበት አገዛዙ ዙሪያቸውን በኮንክሪት ምሽግ ታጥረው የነበረው ምሽጎች ሁሉ የፋኖን ክንድ መቋቋም አቅቷቸው ደርመስመሳቸው ወጥቷል። ይህንን በረቀቀ የውጊያ ስልት የተሞላ ኦፕሬሽን የተመለከቱ በርካታ ወታደሮችም ለቅጽበት የማንቋቋመው ኃይል ጋር እንጋፈጥን በሚል ከነሙሉ ትጥቃቸው እጃቸውን ሰጥተዋል። ኦፕሬሽኑ የተካሄደው በከተማዋ ፖሊስ ጣቢያውን ጨምሮ ሞቃት፣ ኪዳነ ምሕረት፣ መናኸሪያ አካባቢዎች ላይ ሲሆን የፋኖን ክንድ መቋቋም ያልቻለው ሙትና ምርኮኛው ከመሆን የተረፈ ያገዛዙ ኃይል በከተማዋ ገብርኤል ተራራ ተብሎ ወደሚጠራው አካባቢ መፈርጠጡ ነው የተነገረው። ለኪሳራ የጣፋው ቢነግድ አይተርፈው እንዲሉ አባው ከድሮን ጀምሮ ከባባድ የጦር መሳሪያዎችን ከ2 እና 3 ክፍለ ጦር ሰራዊት ጋር አሰልፈው ሽንፈትን ከገር ጠፍሮ እስከ ራስ ጸጉሩ የተከናነበው አገዛዙ ሁሉም አማራ ፋኖ ነው በሚል ንጹሐንን በከባድ መሳሪያ ደብድበዋል። በርካታ መኖሪያ ቤቶችንም አውድመዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በላስታ ግንባር በበልባላና የምርሃነ ክርስቶስ መካከል ዞራምባ አርባዕቱ እንስሳ ቀጠናና ሞራ በር በተባለው በሶስት አቅጣጫዎች በተደረገ ተጋድሎ 38 ያገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር የማረጉ ተማረ ክፍለ ጦር ቃኝ አባላት ትላንት ጥር 1 2018 ዓ.ም ምሽት ጀምሮም በላስታ ወረዳ ከብልባላ ጊዮርጊስ እስከ ይምርሃነ ክርስቶስ ቀጠና ባደረጉት ትንቅንቅ የአገዛዙን አከርካሪ በመስበር ድል መቀዳጀታቸውን መረብ ሚዲያ ለማረጋገጥ ችሏል። መነሻቸውን ከብልባላ ከተማ ያደረጉት የብልጽግና ስርዓት አስጠባቂ ወታደሮች በሶስት አቅጣጫ ማለትም በዞራምባ በአርባዕቱ እንስሳና በአሞራ በር እንቅስቃሴ ያደረጉ ቢሆንም የማረጉ ተማረ ክፍለ ጦር ቃኝ አባላት በወሰዱባቸው የጸረ ማጥቃት እርምጃ ከባድ ኪሳራን ተከናንበዋል። ውጊያው የተጀመረው አመሻሹ 12 ሰዓት ላይ ሲሆን እስከ ምሽት 2 ሰዓት ገደማ እንደዘለቀም ታውቋል። በዚህ ውጊያ 25 የጥላት ኃይል ሲገደል 13 የሚሆኑት ቆስለዋል የተባለ ሲሆን በድምሩ 38 ወታደሮች የዝናሽንና የአብይ አህመድና የአጋሮቹን ስልጣን ለማስጠበቅ ብለው ሙትና ቁስለኛ ተደርገዋል። በውጊያው ሙትና ቁስለኛ ከተደረጉ 38 የብልጽግና ዙፋን አስጠባቂ ወታደሮች በተጨማሪ በርካታ ክላሽንኮቭ መሳሪያዎችና ከ1200 በላይ የክላሽ ተተኳሾች በፋኖ ቁጥጥር ስር ውለዋል። ከአንድ ክፍለ ጦር በላይ የሚሆኑ የአገዛዙ ወታደሮች ዙ 23ና ሌሎች ከባባድ መሳሪያዎችን ታጥቀው በከፈቱት ውጊያ በጥቂት የፋኖ ቃኝ አባላት የተወሰደባቸውን የመልሰው ማጥቃት እርምጃን መቋቋም አቅቷቸው ይህን ሁሉ እልቂት ሲከናነቡ የተመለከቱ ሰዎች በፋኖ ጥንካሬና ይበገሬነት ተገርመው ድንች ቢወፍር በሹካ ይነሳል እንዲሉ አስችሏቸዋል። መረጃዎቻችን እንደቀጠሉ ናቸው። በጉና በየምድር ክምር ድንጋይ ከተማ በተፈጸመ ጥቃት አንድ ኮሎኔል ከነአጃቢዎቹ እርምጃ ሲወሰድበት፣ በተመሳሳይ ከደልጊ ወደ ጨዋሂት በተሽከርካሪ ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ ከባድ ደፈጣ ጥቃት ተፈጽሞ በርካታዎች ተገድለዋል። በጉና በየምድር ወረዳ ክምር ድንጋይ ከተማ በተፈጸመ ጥቃት የኮሎኔል ማዕረግነት ያለው አንድ ከፍተኛ ወታደራዊ አዛዥ ከነአጃቢዎቹ እርምጃ ተወስዶበታል። በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ከፍ ያለው ደሴ ኮር ስር የተራራው ራስ ጉና ክፍለ ጦር የሽምቅ ጥቃት መደብተኞች ትላንት ጥር 1 2018 ዓ.ም ምሽት የጉና በየምድር ወረዳ መቀመጫ ከሆነችው ክምር ድንጋይ ከተማ የጥላት ካምፕን ጥሰው በመግባት በፈጸሙት የሽምቅ ጥቃት ታላቅ ድል መቀዳጀታቸው ነው መረብ ሚዲያም ለማረጋገጥ የቻለው። በደፈጣ ጥቃቱ ስሙ ለጊዜው ያልተጠቀሰ የኮሎኔልነት ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥ ላይ ከፍተኛ ጉዳት የደረሰ ሲሆን ከአዛዡ በተጨማሪ አጃቢዎቹ ሙትና ቁስለኛ መደረጋቸው ታውቋል። ኮሎኔሉ በአሁኑ ሰዓት በደብረ ታቦር ሆስፒታል ህይወቱን ለማትረፍ ርብርብ እየተደረገ ሲሆን በጥቃቱ ተጎድተው ለሕክምና ወደ ሆስፒታል ከተወሰዱ አጃቢዎች መካከል ህይወታቸው ያለፈ መኖራቸው ተነግሯል። ፋኖ ጀንበር የጠለቀችበትን የጸረ አማራው ብልጽግናን ዕድሜ ለማስቀጠል ከድሮንና ከመድፍ እንዲሁም ከሌሎች ከባባድ የጦር መሳሪያዎች ጀምሮ ታጥቀው በአማራ ክልል የተሰለፉ እልፍ አላፍ ወታደሮችን ሲያሻው በደፈጣ ሲያሻው በጨበጣ ዶግ አመድ እያደረገ ግብዓተ መሬታቸውን መፈጸሙን አጠናክሮ ቀጥሏል። በተያያዘ መረጃ ከደልጊ ወደ ጨዋሂት በተሽከርካሪ ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት በርካታዎች ለእልቂት መዳረጋቸው ታወቀም። በምዕራብ ደንቢያ ግንባር በተሽከርካሪ ተሳፍረው ከደልጊ ወደ ጨዋሂት ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ልዩ ስሙ በር ገብርኤል ተብሎ በሚጠራው አካባቢ ላይ በተፈጸመባቸው ደፈጣ ጥቃት ከ25 በላይ ወታደሮች ሙትና ቁስለኛ መደረጋቸውን ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ለማረጋገጥ ችሏል። በተያያዘ መረጃ በየዕለቱ ከፍተኛ ተጋድሎ እያደረገ ቀጠናውን ሳያስደፍር እየታገለ የሚገኘው በጠቅላይ ግዛቱ ዕዝ ስር ናዳው ብርጌድ ትናንት በስቲያ በምስራቅ ደንቢያ ዋና ከተማ ቆላ ድባ ከተማ በመግባት ከፍተኛ ተጋድሎ ያደረገ ሲሆን በዚህም ታላቅ ድል ተቀዳጅቷል። የጥላትን አከርካሪ በመስበርም ከባድ ጉዳት አደርሷል ተብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 2 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።